ባሎች ሆይ ሚስቶቻችሁን ውደዱ የሚለው ቃል ትልቅ ቃል ነው፣ ከባድ ቃል ነው። እወድሻለሁ ማለት አይደለም። እሱ አለበት። ኢየሱስ ቤተ ክርስቲያንን በወደደበት አይነት መንገድ ውደዷቸው ይልና ቀጥሎ አታስመርሯቸው። ጳውሎስ የሚጨነቀውና የሚጠነቀቀው ለሚስትና ለባል ህብረት ብቻ ሳይሆን በዚህ አይነት ግንኙነት መካከል የሚበላሽና ቀጥ ብሎ የሚሄድ ወንጌል አለ። ከሪሌሽንሺፑ ባሻገር የእግዚአብሔር ዘላለማዊ ፕሮግራም አለ እዛ ቤት ውስጥ። ጳውሎስ በጣም ክርስቲያን ፋሚሊስ የሚያሳስቡት በዚህ ነው። ክርስቲያናዊ ቤተሰብ ጳውሎስ በጣም ኮንሰርን የሚሰማው ኢየሱስ ይገለጣል እዚህ ቤት ነው። ወንጌል ተሰብካላችሁ ነው። በዚህ ህይወት አቋማችሁ ውስጥ ያለ ቅድመ ሁኔታ ውደዷቸው ነው። ክርስቶስ ቤተ ክርስቲያንን በወደደበት አይነት ፍቅር ውደዷቸው ይልና አታስመርሯቸው የሚለው የሚጠቀመው ቃል በጣም ይገርማቸዋል። በጎነታቸውን ከውስጣቸው አታጠፉባቸው ማለቱ ነው። በጎ ናቸው አለና ታጠፉታላችሁ እናንተ እና ያንን በጎነት የሚያወጡበት እድል ሰጧቸው ነው። ውደዱ ውስጥ ያለው ትእዛዝ በጣም ትልቅና ሰፊ ነው። ባሎች ሆይ ሚስቶቻችሁን ውደዱ ሲል አጋፔቶስ የሚለው ቃል ኢየሱስ ቤተ ክርስቲያንን በወደደበት አይነት ፍቅር ውደዷቸው ነው። እኔን መጽሐፍ ቅዱስ ፍሬክስን እንደወዳት የሚያዘኝ በዚህ አይነት መጠን ነው። ኢየሱስ እኔን ሲወደኝ ምን አይነት ነበርኩ ብሎ እኮ ማሰብ ነው። በፍጹም የሚወደድ አይደለም እኮ እንዴት አድርጌ ብቀጣው ነው የሚባል አይነት ኃጢአተኛ እኮ ነው የወደደው። ኢየሱስ የወደደው እኮ አብን የበደለና ያሳዘነ ዘፍጥረት ምዕራፍ 3 ላይ ፍሬ በልቶ ይወጣን አንድ ኃጢአተኛን ብቻ እኮ አይደለም፣ እሱን መስቀል ላይ የሚገለውን ሰው እኮ ነው የወደደው። አባቴን በድላችሁታል ሲል ልጁንም እንገለዋለን አሉት። በዚህ አይነት መውደድ ነው ጌታ ኢየሱስ ቤተ ክርስቲያንን የወደዳት።